ወንጌል መንግስቱ ለወልደ እግዚአብሔር ቃል ዘእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ወትረን ጀንስበን ምስካርያም ለዓለም ዓለም። ዮሐንስ ወንጌል ምዕራፍ 12 ከቁጥር 12 እስከ 20 ያለው እንዲህ ይላል። ወበሳሊታ ሰብ ብዙሃን እለመጹ ለበዓል ሶበሰሙ ከመይመጽእ እግዚእ ኢየሱስ ኢየሩሳሌም። በማግስቱም ለበዓል መጥተው የነበሩት ብዙ ሰዎች ጌታ ኢየሱስ ወደ ኢየሩሳሌም እንደሚመጣ በሰሙ ጊዜ የሰሌን ዛፍ ዝንጣፊ ይዘው ሆሳዕና በእግዚአብሔር ስም የሚመጣ የባሕርይ አምላክ ነው፣ የእስራኤል ንጉሥ ነው እያሉ ወጥተው ተቀበሉት። ጌታ ኢየሱስም የአህያ ግልገል አግኝቶ በእርሷ ላይ ተቀመጠ። የጽዮን ልጅ አትፍሪ፣ እነሆ ንጉሥሽ በአህያ ግልገል ተቀምጦ ይመጣል ተብሎ እንደተጻፈ ጌታ ኢየሱስም ከተገለጠበት ጊዜ በቀር ቀድሞስ ደቀ መዛሙርቱ ይህን ነገር አላወቁም ነበር። ያን ጊዜ ግን ይህ ስለ እርሱ እንደተጻፈ አሰቡና እንዲህ አደረጉለት። እዚያም አብረውት የነበሩት እነዚያ ሕዝብ አልዓዛርን ከመቃብር እንደጠራው ከሙታንም ለይቶ እንዳስነሳው መሰከሩለት። ስለዚህም ነገር ሕዝቡ ሁሉ ሊቀበሉት ወጡ። ይህንን ታምራት እንዳደረገ ሰምተዋልና ፈሪሳውያን እርስ በርሳቸው ምን የምትረቡት የለም የምትጠቅሙትን እንደሌለ ታያላችሁን? እነሆ ዓለም ሁሉ ተከትሎታል አሉ። በወልድ ያመነ የዘላለም ሕይወት አለው፣ ያላመነ ግን ይፈረድበታል።